እንደገና ተሸወደ። ሰከረ መምጣት ይናታከ ሰከ አሁን አንተ ጋዜጠኛ አንተ ሀብተወልድ ብለህ መጥራት አትችልም። ደምረው የተዋህዶ ልጅ ወይም ደምሮ ብለህ ጥራኝ። ሀብተወልድ ማለት የሚችለው ካህን ብቻ ነው። ለምንድን ነው ሰማርን ሀብተወልድ የሚባሉ ብዙ ሰዎች አሉ፣ አንተ ብቻ ነህ። ስለዚህ አንተ ስዕል አድኖ አትቀበልም? አልቀበልም። ይሄ ስዕል አድኖ የምንለው እኛ የዘላለም ሕይወት አይሰጠንም። መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ማስተላለፍ የምትፈልገው በቤታችሁ የተቀመጡ ስዕል አድኖችን ከመርካቶ የገዛችኋቸውን አውጡ ነው? አውጡ። ቆይ ግን እንደዚህ ለመጣመም ስንት ጊዜ ፈጀብህ? አብርሃም እስራኤላዊ ነው ወይ? እስራኤላዊ ሲባል እኮ ኪዳን ስላለው ነው። ሄጃ ካጣ የማርያም መንገድ ስጠኝ በለኝ። የነገርኩህ እኮ ነው። ሁሉንም ነገር ከገንዘብ ጋር የማያያዝ ሁሉንም ነገር እንዴት እኔ ጥቅም አገኝበታለሁ ብለህ ብቻ ነው የምትሰራው። እሺ አንድ አምጣልኝ። አንተ ከሐዋርያቱ መካከል በቅዱስ ጊዮርጊስ ስም አጋንንትን ያወጣ አንተም ታመጣለህ። እኔን የሾመኝ እግዚአብሔር ነው። ስለዚህ ቤተክርስቲያን አልሾመች። ምን አገባ? ክርስቶስ አለት ነው እንዴ? ድንጋይ ነው። ድንጋይ ነው። ወፍረህ ገርሞኛል። የዛ ጊዜ እንደዚህ አልነበርክም። ሆድህም ሰፋ ብሏል። ከዚህ በፊት ለሆዱን ሄደው ያሉት ሰዎች ማረጋገጫ ነው። ኦርቶዶክስ ሁሉንም ማወቅ ያለው የሚል አንድ ኦርቶዶክስ አያተመጣ ደምረው የማታውቅ ከሆነ አላውቅም በል። ጫፍጫፉን የማታውቅም ያለማወቅ ደግሞ ኃጢአት አለ። ከፍቶ ነበረ የሆነ ሰሞኑ ቪዲዮ እጄ ላይ ስላለ ኦርቶዶክሳውያን ከእናንተ ይህን አልጠብቅም። ኦርቶዶክሳውያን ከተጠመኩ በኋላ እናንተን አምኜ ከገባው በኋላ የላችሁም። እንደውም በእኛ ውስጥ ገብተው ከውጭ ያልቻሉትን ውስጥ ገብተው ሊያፈርሱን ከመጡ መካከል ናቸው። ገዳም ውስጥ እናንተ ትላንት መጣችሁ ገዳምን ለኦርቶዶክሳውያን ኦርቶዶክሳውያን ደምሮን ትፈልጉታላችሁ? አፈልጉ። ጠጅ ትጠጣና አልጠጣውም ትላለህ። መኪና ሳይጋጭ መኪና ተጋጨ ተሰበርኩ ትላለህ። የሆነ ነገር ታወራና የመካድ መንፈስ ውስጥ ነው አንተ ያለው። እዚህ ጋር አሁን እኮ ይሄኛው አጥንቴ ወልቋል። እዚህ ጋር ያለው አጥንቴ ወልቋል። ይለያል። አየሁ እዚህ ጋር አለ። አሁን ገና ሌላ ቦታ ነው ሄጄ የምታሸው። ይታያል። ያንተ እንደዚህ አለበትም አብጣ። ይሄማ ድሮ ወይ ሳይክል ስትነዳ ምናምን የወደከው ይሆናል። ጎንደር የተዋህዶ ሀገር። አሁን የጠየቁን መሄጃ ስታጣ ወደዛ ወደ ግራ ቀኝ አትሆን። እንደ አረብኛ ጽሑፍ ወደ ግራ አታንብብ መስሎሻል። ቀጥይ አባቴ። በጊዮርጊስ አጋንንት ያወጣ በጊዮርጊስ በራሱ በማንነቱ ማለት ነው። አንተ ራስህ ጥላ አንተ ራስህ ጥላ። ድራማ ነው ወይ? ድራማ ነው ወይ? በዚህ የሚደሰቱ መስሎ ከሆነ አይደለም። አጋንንቶች እጁ ብቻ እንደዚህ ያደረገ አይደለም። መስቀል ቤዛ ነው። ቤዛ ታውቃለህ? ቤዛ ኢየሱስ ክርስቶስ ነው። መስቀሉ ያለ ኢየሱስ ክርስቶስ ቤዛ ሊሆን አይችልም። አንተ እኮ የሞተ ሰው ይገባል እያልክ ነው። እኔ አሁን ለምሳሌ የሞተ ሰው ሲጸለይለት ይገባል። የሰራ ሰው ምንም ፍትሐት ቢደረግለትም አይደለም። ይኸው ሰውዬ ከሞተ በኋላ እንደ ስራው የሚከፍለው ማን ነው? ካህኑ ሳይሆን ኢየሱስ ክርስቶስ ነው። ቴንክ ዩ